السلام عليكم ورحمة الله وبركاته. እንደምታዩን እኛ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ነን። እዚህ ጋር እንደምታዩት ብዙ ሴቶች አሉ። ከዛ ጋር ወርድሮ ደግሞ በጣም ብዙ ወንዶች ይገኛሉ ማለት ነው። እዚህ ጋር ዛሬ የተሰበሰብነው ከዚህ በፊትም እንደምታውቁት ለ19 ወራቶች በኒቃብ ጉዳይ የታገልን ቢሆንም እስካሁን ድረስ ምንም አይነት ፍትሃዊ የሆነ ምላሽ ስላላገኘን አሁንም ጥያቄያችን እስከ ፕሬዝዳንቱ ኦፊስ ድረስ በመጣት ጥያቄያችን በሰላማዊ መንገድ ለማቅረብ ነበር ዛሬ የተሰበሰብነው። ከ7 ሰዓት ወይም ልክ ከዙር ሰዓት ጀምረን እዚህ ጋር የተሰበሰብን ቢሆን እስካሁን ድረስ ምንም አይነት ፍትሃዊ የሆነ ምላሽ አላገኘንም። የነሱ መልስ ምንድነው? እስካሁን ድረስ ፕሬዝዳንቱ ወደ ኦፊስ አልመጡም። እነሱ ማግኘት እንደማንችል ነግረውናል። እኛም ተስፋ አልቆረጥንም። እዚህ ቁጭ ብለናል። የሚመለከታቸው አካላቶች በሙሉ እኛን ያዩ ቢሆንም እስካሁን ድረስ ግን ይህ ነው የሚባል ምላሽ አላገኘንም። እንደምታዩት ተማሪ በሙሉ እዚህ ክላሱን ቀርቶ ፈተናውን ቀርቶ አሁን የአራተኛ ዓመቶች ወይም ደግሞ የተመራቂዎች የፈተና ጊዜ ወይም የፈተና ወቅት ቢሆንም ፈተናቸውን ሁላ ቀጥተው እዚህ ጋር የተቀመጡ ተማሪዎች አሉ። የሚሄዱበት ሀጃ ሰርዘው እንዲሁም ደግሞ ክላሳችን ቀጥተን እዚህ ጋር የተሰበሰብንም ቢሆንም ምንም አይነት ምላሽ እያገኘን አይደለም። ስለዚህ ሁሉም የኢትዮጵያ ሕዝብ እንዲሁም የሚመለከተው አካል በሙሉ የሙስሊም ኡማ በሙሉ እንዲሁም ሰብአዊነት ወይም ደግሞ የሰዎች ጉዳይ ያሳስበኛል የሚል ሰው በሙሉ ከጎናችን እንዲሆን ድምጻችሁ ከኛ ጎን እንዲሆን መልእክት ለማስተላለፍ እንወዳለን። ሁላችሁም ከጎናችን ሁኑ። ዛሬ ይሄ ጉዳይ ካልተፈታ ከዚህ በኋላ የሚፈታበት መንገድ እንደምታዩት የጠበበ ነው ማለት ነው። ምክንያቱም ይሄ ሁሉ ተማሪ በሰላማዊ መንገድ እዚህ ጋር ከመጣ በኋላ ተማሪውን እንደዚህ ካስቀመጠ በኋላ ምንም አይነት ምላሽ አልሰጠም ማለት አሁንም ይሄ ጉዳይ የሚፈታበት ፕሮባቢሊቲ እየቀነሰ ነው እየሄደ ያለው። ስለዚህ ሁላችሁም ድምጽ እንድትሆኑ እንፈልጋለን። እኛ ሁሌም ጥያቄ አለን፣ ፍትሃዊ መልስ እስኪመጣ ጥያቄ አለን፣ የእህቶቻችን መብት እስኪከበር ጥያቄ አለን፣ ዲናችን የበላይ እስኪሆን ድረስ ሁላችሁም ኮፒ ሼር ላይክ እያደረጋችሁ አብራችሁ ሁኑ። ሁላችሁም ድምጽ ሁኑ። ፍትህ ለአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች፣ ፍትህ ጉንችሬ ላይ ለሚገኙ ሙተነቂብ እህቶቻችን፣ ፍትህ ለአክሱም ሙስሊም ሴት ተማሪዎች፣ ፍትህ ኢትዮጵያ ውስጥ ለሚማሩ ሙስሊም ተማሪዎች በሙሉ ሁላችሁም ከጎናችን ሁኑ። ድምጻችሁ ከኛ ጋር እንደሆነ ድጋፋችሁ ከኛ ጋር እንደሆነ አሳዩን ማለት ነው። እኛም በርስተን እንቀጥላለን። ኢንሻአላህ አዳዲስ ነገሮች ሲኖሩ እናሳውቃችኋለን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ጀዋር መሐመድን ከኢትዮጵያ ፖለቲካ ላይ ማጣት አልፈልግም። እኔ እሱን ብቻ አይደለም ደብረጽዮንን እኔ ከኢትዮጵያ ፖለቲካ ውስጥ ማጣት አልፈልግም። እግዚአብሔር ምስክሬ ነው። ኢትዮጵያ ውስጥ ነባር ፖለቲከኞችን ሉዝ የምናደርግበት መንገድ ዋጋ ስለሚያስከፍል ማለት ነው እና ተስማምቶ መስራቱ ይሻላል። ግን ጀዋር አሁን ላይ እየለጠፍክ ያለው ነገር እኔ እንኳን ማረጋገጥ ማንኛውም አንድ 8ኛ ክፍል የተማረ ሰው ማረጋገጥ የሚችለውን ማስረጃዎች ትፖስታለህ። ለምሳሌ የምርጫ ቦርድ የሆነ የቃሊቲ ምናምን አክሰስ አድርጎ እንደዚህ ያደረገ ያልከው ነገር እኮ ኤክሴል ነው። ኤክሴል መሆኑ እኮ ከስራ ያሳያልና በዚህ ደረጃ እንዴት ነው እንደዚህ ልትሆን ይችላልከው ጀዋር? አንዳንዴ ዞር ሊልብህ ይችላል፣ ያው ፖለቲካ ነው። ግን በዚህ ደረጃ ጀዋርን እንዴት ነው ወርደ ማየት ይፈጃልኩት? እና ወደ ቦታ እንድትመለስ እንፈልጋለን። እኛ የኢትዮጵያ ፖለቲካ ውስጥ በጣም አክቲቭሊ ተሳትፎ እንድታደርግልን ነው የምፈልገው። ያነስተትም አንተ ራሱ ቪዲዮ ሰርቻለሁ 2-3 ጊዜ። ግን በዚህ ደረጃ መጥተህ የምርጫ ቦርድን አክሰስ አድርገው የሆነ ምርጫ ጣቢያዎች ምናምን ብለህ የለጠፍከው ወረቀት እንዳለ ኤክሴል ነው። ኤክሴል ደግሞ የምርጫ ቦርድ ኔትወርክ አይደለም። እና አልኩ እኮ ያው ከብልጽግና ጋር ያለውን ደብረጽዮንን ከፖለቲካ ውስጥ ሉዝ ባንድ ማድረግ አልፈልግም። ምክንያቱም እነሱ ያላቸውን ኤክስፒሪየንስ ለዚች ሀገር እንድንጠቀምበት ነው የሚፈልገው። ግን አንተ እየወረድክ አሉባልታ ውስጥ እየገባህብን ነውና አንተን ለመናገር እኔ አልፈልግም። እስካሁን ድረስ አልፈልግም። እና እንዲህ አይነት የምርጫ ቦርድን አክሰስ ያደረጉ ሰዎች ምናምን ያልከው ነገር ግን ምንም አንተን አይመጥንም እና መውረድን ቀንስ። እግዚአብሔር አንተ ትላልቅ ነገሮች ትላልቅ ፖለቲክስ ጉዳዮች ነው እንጂ እንደዚህ ረባ ወሬ ያልሆነ ነገር ስታወራ እኔ በግሌ ይሽማቀቁ ስለሆነ ነውና ሰላም አደሩ። ብቻ አክባሪ ነኝ። ብቻ ያም ሆነ እኔ አከብራለሁ። ግን እንደዚህ የወረደ ነገር አታምጣብን። ዳንጉላው ጠበቃ ነው ወይስ ጠበቃ አይደለም ሲባል ዳንጉላው የሳት ራት ሆነ እንጂ እኮ እዚህ አካባቢ መጥተው
የራሳቸው ህግ አስተርጓሚ፣ የራሳቸው ህግ አስፈጻሚ፣ የራሳቸው ፖሊስ፣ የራሳቸው ፍርድ ቤት፣ የራሳቸው አዋጅ ያላቸው የሚመስሉ ከመሬት ተነስተው የፈስ ግብር ሊጣል ነው የሚሉ መኪና ውስጥ ወሲብ መፈጸም ያስቀጣል የሚሉ ተው ስትላቸው እናሳስርሃለን እንከሳሃለን ብለው የሚያስፈራሩ ሰዎችን ጭምር ነው። ጥብቅናማ ኦቢየስ መመሪያ ያለው ህግ አለው እንዴት እንደሚወጣ። ለምሳሌ በኔ ሙያ ፍቃድ አውጥቶ ስራ ለመስራት ከባችለር ዲግሪ በተጨማሪ 8 ዓመት የስራ ልምድ ይፈልጋል። 8 ዓመት የስራ ልምድ ካለህ በኋላ ፈተና ተፈተነ ካለፍክ አቤ ይባላል 6 ኪሎ አካውንቲንግ ኤንድ ኦዲቲንግ ቦርድ እውቅና ሲሰጥህ ነው አንተ የተፈቀደለት የምትሆነው። ነገር ግን አሁን እንደዛ ይደረጋል ወይ? አይ ዶንት ኖ። ማንም ተነስቶ ነው የሂሳብ አዋቂ ነኝ ብሎ የሚለጥፈው። የጥብቅና ሙያም እንደዚሁ የራሱ መመሪያና የራሱ ህግ አለው። አንድ ጀማሪ ወታደርን ናና አንድ ብርጌድ ምራ አትለው። ሐኪምን ናና የሰው ሆድ ቅደድ አትለው። የራሱ ፕሮሰስ አለው። ህግ ላይ ስንሄድ መጀመሪያ የጥብቅና ፍቃድ ለማውጣት ከትምህርት በተጨማሪ በመንግስት መስሪያ ቤት 5 ዓመት ማገልገል አለብህ። በግል መስሪያ ቤት ደግሞ 7 ዓመት ማገልገል አለብህ። ይህ ይላል። አይ ይሄን አልፈልግም፣ በመጀመሪያ ፍርድ ቤቶች ብቻ ነው ማገልገል የምፈልገው ካልክ 3 ዓመት ኤክስፒሪየንስ ይበቃል። የመጀመሪያ ደረጃ ፍርድ ቤት ማለት ምን ማለት ነው? መጀመሪያ ፍርድ ቤት ላይ ክስ ከሰ ወይም ተከሰህ ብታሸነፍ ወይም ብትሸነፍ ይግባኝ ለማለት አትችልም ማለት ነው። እዛው ጋር የሚገደበው። ሁለተኛው ቋንቋ ነው። ቋንቋ ግድ ማወቅ አለብህ። አማርኛ ቅኔ የተቀኘህ የሆነ ክልል ሄደህ እነሱን ጠበቃ ሆነ ልትቆም አትችልም። ቢኮዝ ግራና ቀኝ የሚቆሙት የሚናገሩት የራሳቸውን ቋንቋ ስለሆነ። ከዚህ በተጨማሪ ፍቃድ ሲሰጥህ ፈተና ትፈተናለህ። ፍትህ ሚኒስቴር ፈተና ይፈትናል። ከዚህ በፊት የቆምክባቸው ኬዞች ምንድን ናቸው? ያሸነፍካቸው በምን ኬዝ ነው? ትክክል ስለሆነ ነው ያሸነፍከው? የተሸነፍክባቸውስ ትክክል ስላልሆንክ ነበር የተሸነፍከው? የሚሉትን ኬዞች አሉ። የተለያዩ ጥያቄዎችን ከጠየቁ በኋላ ፍቃድ ይሰጡሃል። የዳንጉላው ኬዝም ይሄ ነው። ዳንጉላው በ2012 ዓመተ ምህረት ተመረቀ ካልን የመንግስት መስሪያ ቤት ሰርቶ ከሆነ 2017 ፍቃድ የማውጣት መብት አለ። የግል መስሪያ ቤት ሰርቶ ከሆነ 2019 ገና ነው። ወይም ደግሞ የመጀመሪያ ደረጃ ፍርድ ቤት ላይ 3 ዓመት ፍቃድ ማውጣት ይችላል። እንግዲህ ይሄ መረጃ ይዘን ስናይ ማንጉላው ፍቃድ ካወጣ 3 ወሩ ነው። የሰራው ደግሞ ቪዥን ፈንድ ማይክሮ ፋይናንስ ነው። ይሄ የግል ነው። ስለዚህ እሱ ሲለን የነበረው ጠበቃ ነኝ ሲለን የነበረው ከ2 ዓመት በፊት ነው። ፍቃዱም እንደሚለው ኒል ኤክስፒሪየንስ ነው የሚለው። ኒል ኤክስፒሪየንስ ነው እዚህ ጋር የሚለው ብለው ይሄን ሐሳብ አነሱ። አይ በመጀመሪያ ደረጃ ፍርድ ቤት ነው ፍቃድ ያወጣው ካልን ደግሞ ከታች በፌደራል የትኛውን ፍርድ ቤት ጠበቃ ነው ይላል። ስለዚህ ትክክል አይደለም። ፍትህ ሚኒስቴር ነው ስተቱ ወይስ ልጁ የሆነ ነገር አድርጎ ነው ፍቃድ ያወጣው ብለው ጥያቄ ሲያነሱ ሁሉም እኮ ይስማማሉ። ልጁ 2012 ስለመመረቁ ከዚህ በፊት ጠበቃ ነኝ ብሎ ጥብቅና ላይ እየሰራ ስለመሆኑ ቢሮ ከፍቶ ማለት ነው። እንደዚህ በሚባሉበት ሰዓት አይ ብር አልሰጥም ስላልኩት ነው። ብር ብትሰጠው ኖሮ ልቀጥል ነው ማለት ነው። ሌላዎቻችሁስ ደግሞ የነዚህ አይነት የጥብቅና ሙያ የህግ ሙያ ላይ ተሰማርታችሁ ከውሸት ጋር መሰለፍ ምን ማለት ነው? ማንጉላውን አታክ ለማድረግ አይደለም። እዚህ አካባቢ አሁንም ህግን አይደለም። ማንጉላው እንደውም የተሻለ ጠበቃ ነው። በዚህ አካባቢ
ህግን ትርጉም ምንም የማታውቁ ሰዎች መታችሁ ፈላሲ የምትፈጥሩ ሰዎች ሀይ እንድትባሉ ስለተፈለገ ነው እንጂ ዳንጉላውን ስፔሲፊካሊ እንትን ለማለት የተካሄደበት ነገር የለም። የኔን ኮንተንት የምትሰሩ ሰዎች ደግሞ ስፔሲፊክ ግለሰቦች ላይ ትኩረት አታድርጉ። ግለሰቦች ምን ያህል ማህበረሰቦችን በክለዋል የሚለውን ነገር ማየት፣ ከዛን አንዴ ከወጋችሁት በኋላ የመፈራገጥ መፍቱን አትንፈጉት። ግለሰቦች ወይም ደግሞ ግሩፖች ማህበረሰብ ላይ ያደረሱትን ጉዳት እናያቸው። እንደ ፐርፐዝ ብላክ ኢትዮጵያ አንድ ግለሰብ 1 ቢሊዮን ብር ይዞ ከጠፋ በኋላ ሌላዎቹ መጥተው ለሌባው ሲያግዙ የሚታይበት አንዴ ከወጋችሁት በኋላ ይፈራገጥ። ተዉት። እንደዚህ አይነማ ጨካኝ አትሁኑ።